በአማራ ግብርና ምርምር ኢንስቲትዩት የሰቆጣ ዝናብ አጠር ግብርና ምርምር ማዕከል በዝናብ አጠር አካባቢዎች ፈጥኖ የሚደርሱ የሰብል ቴክኖሎጂ ለአርሶ አደሩ በማቅረብ ምርታማነትን በማሳደግ የበኩሉን ድርሻ እየተወጣ እንደሆነ አስታወቀ። በዋግ ኽምራ ብሔረሰብ አስተዳደር የሰቆጣ ዝናብ አጠር ግብርና ምርምር ማዕከል ከኤስደብሊውአር ኢትዮጵያ ሪስ ኤፍኤስ ፕሮጀክት በተገኘ የገንዘብ ድጋፍ በዝቋላ ወረዳ እንቁ ዳጉሳን ከሌሎች የቆላ ሰብሎች ጋር ማለትም ከማሾ እና ከቦቄ ጋር አሰባጥሮ የመዝራት ቴክኖሎጂ የማስተዋወቅ እና የርክክብ የመስክ ቀን አካሂዷል። በዋግ ኽምራ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ የሆኑት አቶ አዲስ ወልዴ እንዳመለከቱት እንደ ዞን በ2017-18 በጀት ዓመት ከፍተኛ ምርትና ምርታማነትን ለማግኘት እየሰራን ነው። ለዚህም ደግሞ የሰቆጣ ዝናብ አጠር ግብርና ምርምር ማዕከል ሚናው ከፍተኛ ነው ብለዋል። በ17-18 የምርት ዘመን ከፍተኛ ምርትና ምርታማነትን ለማሳደግ ነው ጥረት እያደረግን ያለ ነው። በዚህም 1.5 ሚሊዮን ኩንታል ምርት ለማምረት ነው እቅድ አቅደን እየሰራን ያለ ነው። ለዚህ ደግሞ የግብርና የሰቆጣ ዝናብ አጠር ግብርና ምርምር ሚናው ከፍተኛና የጎላ ነው ማለት ነው። በተለይም ለአካባቢው ተስማሚ የሆኑ ዘሮችን በማቅረብ የአርሶ አደር የሙከራ ሳይቶችን በማስፋፋት አርሶ አደሮችን የቅድመ ማስፋትና መጠነ ሰፊ ማስፋቶችን ለመተግበር አርሶ አደሮችን በማሰልጠን ግብዓት በማቅረብ እንደዚሁም ደግሞ ክትትልና ቁጥጥር በማድረግ ደረጃ ከፍተኛ የሆነ ስራ እየሰራ ያለበት ሁኔታ ነው ያለው ማለት ነው። በወረዳው 02 ቀበሌ ነዋሪ አርሶ አደር ቄስ ብሩ በላይ እንደገለጹት የሰቆጣ ዝናብ አጠር ግብርና ምርምር ማዕከል ባቀረበላቸው ግብዓቶች ዝና የሙያ ድጋፍና በመጠቀም በእንቁ ዳጉሳ ከፍተኛ ጥቅም እያገኙ መሆኑን ገልጸዋል። ሰቆጣ ዝናብ አጠር የእርሻ ምርምር ይህንን መጀመሪያ ሲያስተዋውቀን በትንሽ ነገር ነው የጀመርነው። መጀመሪያ ስንጀምር ትንሽ እርሻዎች ነበሩ። አሁን ግን ብታዩት አሁን ወደ ላይ ብትሄዱ አሁን እስከ ጥጉ ነው የደረሰው። ይሄ ቢያንስ በትራክተር የታረሰ ነው የሚመስለው። በፊት ግን ይሄ እየተባለ የነበረው ምንድነው ዝም ብሎ ውሸላ የሚመስል ማን ሊበላ ነው ይሄንን ያመጣው መንግስት ወይስ ምንድነው ማይበላውን ሳራ አበጣ እየተባለ ጭራሽ አርሶ አደሩ በጣም ተቀባይነት አልነበረውም። አሁን ጥቅሙን ካገኘነው በኋላ ግን አሁን ይሄ ብቻ አይደለም እያንዳንዱ ግለሰብ ከማሽላ የበለጠ እየዘራ ነው ያለው። ጠቀሜታው በጣም የሚጠቅም ነው። ያው እንደምታዩት ይሄ አንደኛ በዝናብ ጥረት ላይ በጣም ምንም የሚያደርገው ነገር የለውም። አሁን ዝናብ ስለበዛም አይደለም ስለቀነሰም ችግር የለበትም እና ጥቅሙ በጣም እኛ አሁን ይሄ በ40 ቀን ይደርሳል ብለን የምናምነው 2 ዓመት 3 ዓመት ሁሉ እንደዚህ ተጠቅመናል። ስንጠቀም ምንም ዝናብ በሌለበት ጊዜ ሁሉ በልተንበታል። ምንም ችግር የለውም። የሰቆጣ ዝናብ አጠር ግብርና ምርምር ማዕከል ዋና ዳይሬክተር ዶክተር አዳነ ባህሩ እንደገለጹት ማዕከሉ ላለፉት ዓመታት የተለያዩ የሰብል አማራጮች እና በተለያዩ ስነ ምህዳር ታሳቢ ያደረገ የምርምር ስራዎችን እየሰራ መቆየቱን ገልጸዋል። ላለፉት ተከታታይ ዓመታት በተለያዩ የሰብል አማራጮች እና በተለያዩ ስነ ምህዳሮች የአካባቢውን የአየር ሁኔታ፣ የዝናብ ስርጭት ነባራዊ ሁኔታዎችን ታሳቢ ያደረገ የምርምር ስራዎችን እየሰራ ቆይቷል። እነዚህን በጣቢያ ደረጃ የተሰሩ የምርምር ስራዎችን መጠነኛ የመነሻ ዘር ብዜት በማባዛት በቀጥታ ወደ አርሶ አደሮቹ ተደራሽ የሚሆኑበትን መንገድ ሲያመቻች ቆይቷል። ከዚህ ባለፈ በአካባቢው ዘር ለሚፈልጉ አካላት በጣቢያ በሚገኙ የማባዣ መሬቶችና በአርሶ አደር ደረጃ በኮንትራክቹዋል ፋርሚንግ አፕሮችን በመጠቀም ዘሮችን እያባዙ የመነሻ ዘር ብዜቶችን ሲሰጥ ቆይቷል። በማስተዋወቅ ሂደቱ ውስጥ አርሶ አደሮች የሚያነሷቸው ጥያቄዎች ነበሩ። በመስመር መካከል ያለው ርቀት ሰፊ ነው። የእንቁ ዳጉሳ አገዳ በእንስሳት ተበይነቱ መልካም የሚባል አይደለም የሚሉ አስተያየቶች ይነሱ ነበር። እነሱን መሰረት አድርገን አንድ የምርምር ስራ ሰርተን ነበር። የእንቁ ዳጉሳን አገዳ ተበይነቱ ሊጨምር የሚችልና በመስመር መካከል ያለውን ስፋት ቦታ መጠቀም በሚያስችል ሁኔታ በሚል የቆላ ጥራጥሬዎቹን ከእንቁ ዳጉሳ ጋር በማሰባጠር ውጤታማ ሊሆን ይችላል በሚል መነሻ ከ2 ዓመት በፊት 40 በሚደርሱ የአርሶ አደር ማሳዎች ላይ 10 በ10 በሆነች ጠባብ ፕሎት ላይ ተሰርቶ ውጤታማ መሆኑ ከተረጋገጠ በኋላ በሰፊው ወደ አርሶ አደሮች እያስተዋወቅ እንገኛለን። በዚህ ዓመትም እንቁ ዳጉሳን ከማሾና እንቁ ዳጉሳን ከቦለቄ ጋር በማሰባጠር በዝቋላ ወረዳና በአበርገሌ ወረዳዎች በሰፊው እየተተገበረ ይገኛል። የግብርና ኤክስቴንሽን እና ስርጸት ተመራማሪ የሆኑት አቶ አደመ ምህረቱ እንደገለጹት አርሶ አደሮች እንቁ ዳጉሳን ከሌሎች ሰብሎች ጋር አሰባጥሮ በመዝራት ተጠቃሚ የሆኑ መምጣታቸውን ገልጸዋል። እንቁ ዳጉሳን ከቆላ ጥራጥሬ ሰብሎች ማሾና ቦለቄ ጋር አሰባጥሮ መዝራትን እያስተዋወቅን ያለ ነው።
እንግዲህ አንድ ሰብል ከመዝራት ሁለቱን ሰብል አሰባጥሮ መዝራት ከእጥፍ በላይ ጠቀሜታዎች እንዳሉት ሳይንሳዊ ጥናቱ ያሳያል። አንደኛ በአንድ ሄክታር ልናገኘው የምንችለው ማሳ እጥፍና ከዛ በላይ ምርት አግኝተን መሬትን መቆጠብ እንችላለን። ሌላኛው የምርት መታጣት ችግር ወይም ደግሞ ሪስክ ቢኖር ሁለት ሰብል በመሆኑ አንደኛው እንደ ማካካሻ ሊሆን ይችላል። ሶስተኛውና ዋናው ደግሞ የአግሪኮሎጂው የእንስሳት አርቢ የሚበዛበትም ከመሆኑ ጋር ተያይዞ የመኖ አማራጭን ይጨምራል። በመስክ ቀኑም የብሔረሰብ አስተዳደሩ ከፍተኛ አመራሮች፣ ተጠቃሚ አርሶ አደሮች፣ የኢንስቲትዩቱ ከፍተኛ ተመራማሪዎች፣ የማዕከሉ ተመራማሪዎች እና ሌሎች የሚመለከታቸው ባለድርሻ አካላት በተገኙበት መስክ ምልከታ ተካሂዷል።